እና ጅራታቸው ተይዟልኝ አንድ በአንድ እየወጡ እያለቃቀሱ ነው። ማፊያ ግሩፖች በአማራ ስም፣ በኦሮሞ ስም፣ በትግሬ ስም፣ በሙስሊም ስም፣ በኦርቶዶክስ ስም፣ በዋቃ ጉሬቻ ስም በሁሉም ተደብቀው ነጋዴዎች አንድ ግሩፕ የሆኑ ማፊያዎች ፎቶቸው ተለጥፏል። አፕዴት የተደረገ ነው። እስቲ ታፕታፕ ኮፒ ሊንክ አድርጉ። ፋሚሊ ቅዳሜ ቀን ነው አደውይብኝ መሲ አደውይብኝ ረፊ እንቺ ሌባ አደውይ እዮዳ ብለን ተጠያቂያለኝ ሶ የፍላወር ጉዳይ ማለት ነው። እንደዛ አሁን ትናንትና ከተናገረው ነው የሚያወራው ነው። ትናንትና ከሰማሁትና ከተናገረው ሶ እውነት ነው ብለህ ታስባለህ? የሰጠው ብር እኔ እሱን አሰብኩትና ደግሞ በዛ ደረጃ ሰዎችን እየወነጀለ ቢያዋርዱትስ ምን እንትን ኖሮት ነው በዛ በኮንፊደንስ እንደዛ ወጥቶ የሚያወራው? ወይ ድራማውን ሰርቶ ሁሌ ነው እንደዚህ የሚያደርጉት። ሁሌ ሲያዙ ምን ያደርጋሉ መሰለህ? እንደዚህ ሰውን ለማጭበርበር ሁሉም እርስ በርሳቸው እከሌ እንዲያርጎኝ ነው እንደዚህ ነው እያሉ አውቀው ሰውን አወነባብዶ ሰው ደግሞ በታጠቃለ። አሁን ወጥቼ በተለይ ሴት ከሆነ ወጥ የምታለቅስ ከሆነ የመሲን ብሪስቶን ሁሌ ታክቲክ ተመልከት። ሁሌ የመሲ ብሪስቶን ታክቲክ ምንድነው? ማልቀስ ነው አይደል? ተበድያለሁ እኔ በቃ ለሰው ብዬ እኮ ነው እንደዚህ የማደርገው። የፍራው ልሳ ምንድን ነው? በቃ እኔ ካሁን በኋላ እሄዳለሁ፣ እኔ በሰጠው ነው የምሰደበው፣ ሁለተኛ ቲክቶክ አልጠቀምም። ስንት ጊዜ ኤቭሪ ታይም ነው የምልህ። ኤቭሪ ታይም ሌባ አንተ የሆነ ነገር ደርስ ሲባል ፍራው ልትቻ አካውንትን ጉድባይ የሚላቸው ኢትስ ኦቨር ይላለኝ። አሁን ኢትስ ኦቨር አላለ። ከዛስ ትናንትና ቴዲ ሐዋሳ ቤት ገብቶ እዛ ይሄ እማማ ብርቄ ነው የምላት ቴዲ ሐዋሳ እንኳን እማማ ብርቄ ቤት ገብቶ ምንድን ነው ያደረገው? እኔ አንተ ወንድሜ ስለሆንክ እንዲያውም ካሁን በኋላ አልመጣም ይላል። ከዛ አንተ ግን ከፈለከኝ ይላል። አንተ ግን ከፈለከኝ ተመልሼ እመጣለሁ። which is it በቃ ይሄ የመጨረሻ ቀኔ ነው ቲክቶክ ላይ ብሏል። አይመጥነኝም ቦታው ለኔ ይሄ የመጨረሻ ነው ብሏል። ኦኬ የመጨረሻ ነው። are you sure? of course አይደለም። ስንት ጊዜ የመጨረሻው እንደሆነ ብታውቁ ግን ይህን የሚያደርግበት ምክንያት መሰለህ? ሰዎቹ በቃ እንትን ነው የሚገዙት። በቃ አላለ ይሄ ዝም ብሎ ተስፈኛ ለማኛ አላለ ገና ነገ ይረዳኛል፣ ነገ አገኛለሁ። ሰውዬው እኮ እየረዳቸው አይደለም ታውቃለህ። ሰው እኮ ምንድን ነው ታውቃለህ? ለምሳሌ አሁን አቤቾ እነ ፊት አውራሪ እዛ እነ ማስተራብነትን ነድፏቸዋል። ሰውዬው እንዴት እንደሚነድፍ ዩ ሃቭ ኖ አይዲያ። ጠጋ ይላል። ስም ነው አይደል የሚገነባው? ስሙን ይገነባልህና ስሙ ከገነባ በኋላ ጠጋ ይላል። ጠጋ ብሎ ከትክክለኛ ገንዘብ ካላቸው ሰዎች ጋር እንዲተዋወቅ ያደርጋል። ይተዋወቅና አሁን ያምኑታል። ከሁሉም በላይ የበለጠ ሀብታም ይመስልና አሁን ጠጋ ይልና እነሱ ሰዎችን እነ ሳራ ላበሻን ጠጋ ብሎ እንትን ብሏታል። እዚህ ነው የምኖርበት ሀገር አንዳንድ እንደዛ ሊያደርግ ሲል ሀብታም ናት ሴትዮቱ። ሊነድፋት ሲል ያስመለጥኳት ሊነድፋት በቃ ቢዝነስ እንደዚህ እንስራ ምናምን ይልና ብራቸውን ይቀበላሉ። እናንተ የማታውቁት እሱ በቲክቶክ ላይ የሚሰጠው ሌሎች ሀብታሞች አይተው ይህ ሰው መልካም የሚረዳ ሰው ነው፣ ጥሩ የሚያደርግ ሰው ነው ብሎ ከዛ ከሱ ጋር ቢዝነስ እንዲሰሩ እሱ የሚነድፈው እነሱን ነው። እንደዚህ የተነደፉ ሰዎች ደግሞ አብዛኛዎች ሴቶች ናቸው፣ ወይም ደግሞ ለፈስፋሳ ወንዶች ናቸው። በደንብ አድርጎ ያናግራቸዋል፣ ይቀርባቸዋል፣ አብሮ ያገኛቸዋል እና የሆነ ከላሮ ይወስድባቸዋል። ሴቶች ከሆኑ ጀንጅኖ አብዛኛው ደግሞ እንትን የለ ሴቶች የሚቀርባቸው። ይሄ በቃ ላይ ደካማ የሆነች ሴት ትዳሯ የሌላት ወይ ትዳር ካላት ደግሞ ባሏን የማታከብር ምናምን ከሆነች ጠጋ ይልና ባሏን የሚሆነው በቃ ባሏን የሚሆነው ካየ አብዛኛዎቿን እሱን ሲያወሩት እንደ ባላቸው ነው የሚያወሩት። እንደ ባላቸው በጣም ይጀነጅናቸዋል፣ ያናግራቸዋል፣ ብዙ ነገር ፕሮሚስ ያደርግላቸዋል። ራሱን የሚስለው በቃ መንሱሬ እንደምታደርገው ማለት ነው። ይሄ እኮ ባለው ይሄ እንትን ይባላል። አንዴ ጋይስ ታፕታፕ አድርጉ እንድመጣ እኔ እንድወጣ በቪዲዮ እንድወጣ እንትን እያደረጋችሁልኝ አይደለም። ታፕታፕ አድርጉ አንዴ ታፕታፕ አድርጉ። አሁን ምን መሰላችሁ? መሲ ብሪጅስቶን እንዴት አወቅኩኝ? ነሽ ወይ ከነሱ ጋር ብሬ የምሰራ መሆን አለብኝ። እየተነገረኝ የመጣው የምናገረው እኔም መጠርጠር አለባችሁ። ወይ ነብይ ነኝ
ወይም ከነሱ ጋር አብሬ እየሰራው እኔም እያምታታዋችሁ ነው። ይህ ሁሉ ጫማ እየገዙልኝ ነው ማለት ነው። ይሁን እንዴት እስኪ እንዴት እኔ ላውቅ እችላለሁ? አለው እንዴ ጋይስ አለው ወይ አለ ይወራ ሰማል መልሱልኛ። ብልጮ እንዴት እኔ አብሬያቸው እየሰራው ነው ከነሱ ጋር እንዴት ላውቅ ቻልኩኝ? እንዴት አጠረጥሩም እናንተስ? ወይ ይህ ሰውዬ እውነትም ነብይ ነው ወይም ይህ ሰውዬ በቃ እንዴት ያውቃል? እንዴት ነው ኢዮዳብ እንዴት ስለሁሉ ሊያውቅ ቻለ? እንዴት ገና ከማረጋቸው በፊት ይህን ያደርጋሉ ብሎ ሊናገር ቻለ? ወይ ነብይ ነኝ ነገሩ ተዋልሽ። ከዚህ በፊት ከሊያ ጋር ደግሞ ጸብ ናቸው። ለሊያ ለማን ነው ለቴዲ የዚች የዲቦራን ፎቶ የላከችለት ቤታዮ ነች። አፈላልጌ ኦፍ ኮርስ ቤታዮ ነች። ፓስተር ግን ቆይ እኔን ግን አይታችሁታል? ፍየሌ ለምን ጠቆረ? አዲሱን አየው አፕዴት እየሆነ ነው። ማን ቀረ? ፍየሌ ጠቆረ። ፍየሌ ጠቆረ እየለን እያለ ግን አልገረመም? ዶከር ደግሞ ፓስተር ዶከር ንጉስ ይወዳል ሀቢባን እንዳይመታ ሀቢባንና ሮማንን ያስታረቀችው ቤታዮ ነች። ምክንያቱም ጆከር ከሮማን ጋር ሆኖ ሀቢባን እንዳይመታ ብላ ማለት ነው። ፈጠን አድርጋ ይሄንን ሰራች። አንድ ላይ ናቸው። ጥላውን ሮማንም ግሩፕ ናት። ያማል ጥላዬ አንድ ነገር እኔ ማምነው ይኸውልህ ፓስተር ንጉስ ይወዳ ብዙ ጊዜ የሚጠይቀው ጥያቄ አለ። እነኛውን ለምሳሌ ይወዳ ትናን ቤታዮን ስትወስድ ለምሳሌ ንጉስ ይወዳ ክሪፕቶና የተለያየ ስታክን እያንዳንዱ የሚያወራቸው ኮንቴክስቶች እና የሚሰራውን ስራ ይናገራል። እነኚህ ልጆች እኮ አሜሪካን ቁጭ ብላ ካንሳስ ሲቲ ቁጭ ብላ ስለ ማርያም እያለች የምትለምን ልጅ ናት። ስለዚህ የልመና አውታሯን ደግሞ በአፕዴት እያደረጉ ነው። እነኛ አብዛኛዎቹ ካየ ምንም አይነት ሪሶርስ እና ፈንድ ስራ ማይሰሩ ሰዎች ናቸው። የኢትዮጵያን ሕዝብ ስራ ያደረጉ ሰዎች ናቸው። የኢትዮጵያን ሕዝብ ስራ ያደረጉ ሰዎችን ደግሞ እንደ መሽገር ይዟቸው ያሄደው ኢዮዳብ ነው ሲከታተላቸው። የኛ ሕዝብ ደግሞ ውጪ ስለሆኑ ብቻ ነው አፕሪሺየት ማለት ቤታዮን ፈልጉ። እስከዚህ ውስጥ እስቲ ታፕ ኮፒ ሊንክ አድርጉ። ቤታዮ ትታያቸዋለች እዚህ ውስጥ። እኔ ፍየሌ ሻሹ ብቻ ነው የታየኝ። እውነቱን ለማለት ትታያቸዋለች ወይ? ቤታዮ የለችም። አለች እንዴ? አለች። ግን ችግሩ ምንድነው? የምርህን ነው? አዎ አለች። ከሪም ጎን ያለችው አይደል? ከሪም ጎልድ አለች። እንትና ናት ሙኒት ተኛውም እግዚአብሔርን በቃ ይሄንን ሳገላብጥ እንደዚህ ተጠራ በየተልኮ ጋይስ ደንግጥ። አሁን ትልቅ እንትን ውስጥ ገብተዋል። ታውቃላችሁ፣ ትልቅ እንትን ውስጥ ገብተዋል። መንግስትን ማጨናንቄዋለሁ። መንግስትም እንትን እያለ ነው፣ እየተሯሯጠ ነው። አሁን ደንግጠዋል። እዚህ ጋር ያሉ ሰዎች እንዳሉ በቃ ሌሎችም አሉ። ባደወይ እነዚህ አሉ፣ ሌሎችም እየተሰሩ ነው። ቪዲዮአቸው ማለት ነው። ቪዲዮአቸው ላለፈው 5 ዓመት ኤቭሪ የተናገሩት ቪዲዮ እኔ ዶክመንት እንደማለት ነው። ባይዜ ንጉስ ይወዳ እትነጋ መንግስት ጋር መድረሱ ምልክት የምታውቀው ማን መሰለ? የአዳነች አቤቤ አሽቃባጭ ታውቃለህ? ቡና ጠጡ የሚባለው የሆነ ቲክቶከር ነገር አዳነች እንደዚህ ሆነች፣ አዳነች እንደዚህ ሆነች የሚለው እሱ አሁን ኬዙን ይዞታል ሚኪ ላይ። ይሄ ምን ምን አጀንዳ ፈልጎታል? እነኝህን ሰዎች ለማፈን ፈልጎታል። መንሱርም አሁን ካየከው ጠዋት ማታ ይከፍታል ቢሮን እየከፈተ ስራውን እኮ ሳይሆን የሚያሳየው ቢሮን ያሳያል፣ ካሜራው ሞባይሉን ያሳያል፣ ካሜራውን ያሳያል። ነገሮች እትን እያደረጉ ነው። ብልጭታ እየደረሰ ነው፣ መንግስት ጋርም ደርሰዋል። እና ይሄ ነገር ሊበረታታና ሊሞገስ የሚገባ ነው። የኛ ሰው መቼም ይሄ ሁሉ ትግል ዛሬና ነገ ነው ያላችሁ። እውነት ነው። ከዛሬና በኋላ ሁሉን ነገር ለነጥላይ ለነምናምን አስረክቤ እኔ ጥሮት አወጣለሁ። ጨርሻለሁ። ማይ ጋድ አንተ 7 ዓመት ከ2019 ጀምሬ እኮ ነው እየተከታተልኩ በገቡበት እየገባው እያጋለጥኩ እየተነበይኩ ሙዚቃ እየሰራው
ምን እያልኩኝ አሁን ግን ይሄ ምንድነው መሲ ብርጅስቶን በትልቁ በወንጀል መጠየቅ ያለባት መሲ ብርጅስቶን የአብቄለሽን ጉዳይ ምን እንዳደረገች ታውቃላችሁ ምን ያህል በአማራ ህዝብ ላይ የሰራችውን ድራማ ታውቃላችሁ ምን ያህል በጎጃምና በጎንደር ውስጥ ሊሰሩ የፈለጉት ነገር ከ6 ወር በላይ ዛሬ ለምን ዝም አሉ ስላብቄለሽ ይመጡና አጀንዳ ይሰጣቸዋል ህዝቡን ያርጉታል ገንዘቡን ይጠርጉታል ከዛ በኋላ ጋሞ ጎፋበል በሁሉም ቦታ መሲ ብርጅስቶን ያለችበት ቦታ የለም ደስ የሚለው ምን መሰለ ማስተራብነትን ብፁዕ ቅዱስ አድርጎ የሚያስቡ ሰዎች ማስተራብነትንም እኮ ያ ወንድሙ ላይ ይነሳል ቴዲም ማስተራብነት ላይ ተነስቷል ካየ ቴዲ የሚባለው ሰው ቴዲ አዋሳ የሌቦች ሌባ ነው እሱ ዋናው አካፍሉ እኮ ነው ፕሮግራሙ ካየ ዙ 23 ወንድም ቆይ ይኸውልህ ንጉሴ ይኸውልህ አሁን እኮ አካፍሉኝ ነው እያለ ያለው ቴዲ ካየክ አካፍሉ ብቻ አይደለም ላይቭ ላይ ትናንትና ጥላውን አይታን የሆነ ነገር ይልክለታል 9500 ይላልኝ አውቆ ወሉ ስልክ ሲቀያየር ላይ እንደ ድርሻው ቴዲ ጥላው ምን ይደራረጋሉ መሰለህ ኢንፎርሜሽን አሁን እንዳለው የዲቦራን ፎቶ የላከችለት ቤታዮ ናት ለቴዲ 100% እንዳትጠራጠር እኔም ከሷ ጓደኛን ይደረስን ይገሉኝ አስበዋል ምናምን ያለችውም እነሱ ናቸው የሚያስገድሉኝ ብላ ይፈራችሁ ከጎኗ አንቆም እንደ ፓስተር ዲቦራ እኮ ቪክቲም ናት ታውቃለህ ያ ዲቦራ እኮ ስለ ዲቦራ ልንገራችሁ ዲቦራ አይታቸዋል ቤታዮ ምን አረገች መሰለ ከነ ኤልሻዳይ ጋር ከነ ምና ጋር ነበር የምትውለው ከነሱ ጋር ስትጣላ ቤታዮ በሄደችበት የሁሉንም አንተን ብላ ተቀበላቸዋለች የሁሉንም ኢንፎርሜሽን ያልቻለቻት እንትናን ብቻ ነው ያልቻለቻት ሊያሾውን ያልቻለቻት ሊያሾውንም እኮ ቀርባ ኢንፎርሜሽን ልትቀባበል ስትል አሳ ጎርጓሪ ያወጣል ዘንዶና ተገኘችባት አሁን የዲቦራን ፎቶ ቤታ ሼር አድርጋለች ፎቶውን ደግሞ ቼክ አደረኩት በላፕቶፕ ሪል ፎቶ ነው ምንም ማለት አያስፈልግም ሪል ነው ግን የተጫወተችባት ቤታዮ ነች እስከ አዳምጡ እስኪ ልንገራችሁ ዲቦራን እኮ ዳይቦን ገንዘብ ስለምትፈልግ ምን አደረገቻት ዲቦራን ቀረበቻት ኦኬ ዲቦራን ቀርባት ዲቦራን ከሁሉ ሰው ጋር አጣለቻት ቤታዮ ምን ታደርጋለች ዲቦራን አጣልታ ከሁሉ ጋር ዲቦራ ከቤታዮ ጋር ብቻ ነው የምትጫወተው ከቤታዮ ጋር ሁሉ የምትውላል ጠላት የት ነው የምትሄደው እሷ ጉሺ ጋር ትሄዳለች ማንጋ ትሄዳለች ብቻዋን ታስቀራታለች ዲቦራ ካያችሁ ከቤታዮ ውጭ ማንም ሰው ጋር እንዳትገናኝ አድርጋን ነበር